አሬ ተመልሷል ይላል። የውላችሁ ጸጉሬ ተሞልጦ አይደለም አስተክየው ነው ስታዩት ምናምን ከዚህ በኋላ ኖርማል ነው። ግራ እንዳትጋቡ ኖርማል። የምሬ ናፈቃችሁ የምሬ ናፈቃችሁ። እንዴት አድርጌ ነው ቪዲዮ የምሰራው ከምን ልጀምር ምናምን ነገር እያልኩት እንዴት እንደነበር ፕሮግረሱ ኮሜንት ላይ ሳያቸው የነበሩትን እያንዳንዱን ጥያቄዎችን ጭምር ኢንቦክስ ላይ የነበሩትን ጥያቄዎች ጭምር ውስጥ ጠይቄላችሁ ነበረ። ላሹን አብረን እናያለን። አሬ ተመልሷል። ከዚህ በኋላ ጸዲ ስራዎች አሉ። ላይቭ ስትሪምም እንቀጠቅጣለን። በሰፊው ነው የምንገናኘው። ለጠፋሁባቸው ጊዜያቶች እንግዲህ ከልብ ይቅርታ ጠይቃለሁ። ብቻ በቀጣይ ባበደ ቪዲዮዎች እንገናኛለን። ብዙ ያመለጡን ቪዲዮዎች አሉ። ከዚህ በኋላ ላሉት አብረን እንሄዳለን። እሺ ማድረጉ እንዳትረሱ። ይመቻል። አንተ ዛሬ በጊዜ መጣ ጎብዛል እንኳን ደስ አለ እንኳን ደስ አለ ምን ይወራል ምንድን ነው አልኩ እንኳን ደስ አለ ምን ይባላል አሁን ተነስቼ ከትትትት ብረጋግጥህ ምን ታመጣለህ እንኳን ደስ አለ ትለኛለህ እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ ምን አለው ወራዳ እዚህ ምን ሰራል እርሶ ምን ሰራል እርሶ ሚስቶት እዛ ታመጣለች እርሶ እዚህ ጋር ወሬ ያወራሉ እንዴ ገርሞኝ እዚህ አንዷ እዚህ 3 ልጆች ባንተ ወለደች ተብለ ፈጣሪ ቸርነት ገርሞኝ የእርሶ እኮ ነው 3 ወለደችው እሱ ገርሞታል እንዴ በማሽን ስናየው ገና ሌላ 3 ተጨማሪ ልጆች አሉ ኑ አሁን በዳሪቱ ላምጥ እኔ አላምን እኔ ማመን ምን ያለው ነገር ምንድነው ቆጫ ዞር በል በናቅ አትበይ አስካለ ኑሯችንን ያወቅሽ አስካል ምንድነው 6 አፍሪካ ድንቅ ለመግባት ነው እንደ አስካል ዳውት ድሪምስ 3ቱ ይደጉ አስካል ባክሽ ታይ 3000 ያያቸው እንደምንም ቀስ ያለ በትንሹ አርጋው ኮል እኛ እኮ ብድር ያልተመዘገብነው ህንጻ መሳሪያ ብቻ እኮ ነው አይደል ወለደችው ችግር የለውም ሚታኝ እችላለሁ አንተን ማጣት ብቻ ነው የማልችለው እሺ ትመጣለህ ብዬ እየጠበቅኩ ነበር የሚያመጣኝ ምክንያት አጣ ምን ለኔ እናንተ ምክንያት ሞግ ያስጠላውክ አልጠላውሽ ግን አፈቅርሻለሁ ለማለት አልደፍር ያ ሁሉ ማቆለጳጳስ ያ ሁሉ ደሴ ውሸት ነበር ማለት ነው እሺ ካፈቀርኩሽ እንዴት አንቺ ላይ እጄን ለማንሳት አሰብ ፍቅርሽ እንዴት እኔ ማናደር ቻልሽበት የዛኔ ነው ፍቅራችን እንዳበቃለት ያወቅኩት እሱ ከሆነማ እኮ በጣም ቀላል ነው ደሞ አልመታኝም አይደል ዛሬ ነው
ነገም አላደርግበት ምክንያት የለም። ችግር የለውም ሚታኝ፣ እችለዋለሁ። አንተን ማጣት ብቻ ነው የማልችለው። እሺ ይቅርታ፣ እንደዚህ አይነት ወንድ መሆን አልፈልግም። ወንድሜ ቸግሮኝ ነው በእናትህ። ኧረ ተው ወንድ ልጅ አይደለም በእናትህ እንዴ ትቀልዳለህ እንዴ? ምን አይነት ነው? ሄሎ ታደሰ መኪና ሽያጭ ምን ሆነ ነው? በእናትህ ቸግሮኝ ነው ብዬ እንዴ በእናትህ። ኧረ በእናትህ ስለ ወንድ ልጅ አምላክ ተባለ። አንዷ ምን አለችኝ መሰላችሁ? ዝም ብላ ትኩር ብላ የችኝና ዴቭ አለችኝ። አቤት የስ ወይ ምናምን ነገር ስለ የቸኮሌት ገንፎ ነህ አለችኝ። መቼ ነው እንደ ገንፎ በማንኪያ ቁርስ ቁርስ እያረኩ ምበላ? ገረመኝ። ይቺ ልጅ ትክክል ነው የተናገረችው። እኔም ወዲያው እንጥሽ አልኩ። አፕሩቭ አደረገልኝ አምላኬ። ልጅቷ የተናገረችው ነገር ትክክል ነው ማለት ነው። ማስነጠስ እና በዚህ በምታዩን በጣም ቆንጆ ናችሁ ሴቶች፣ በቃ በጣም ውብ የምትባሉ በቃ ዋው ተስላ ነው ወይስ ተፈጥራ ነው ምን አይነት ውበት ነው የምትባሉ ቺኮች ካላችሁ እኔን የገንፎ ቸኮሌት ነኝ እኔ። ቆረስ ቆረስ አድርጋችሁ መቼ ነው የምትበሉኝ? መቼ ነው በማንኪያ ሳብ ሳብ አድርጋችሁ በዘይትና በቅቤው ቀባ ቀባ አድርጋችሁ የምትበሉኝ? ፕሊስ አይ አም ሬዲ ለመበላት። ማን ነው በሉ 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 አይ መምሩ በሉ አይሉ አሉ ለበሉ ብለው ሳይቀጥሉ ከፊደል ቆጣሪዎቹ መሃል እኔ ቢልልኝ ተነሳውና ባኮተን መምሩ በሉ እያሉ ፊደል ሲያስቆጥሩ ብዙ ዘመን ኖሩ። እስከመች አፍ ተከፍቶ አላዋቂ ሲበላ ዶክተር ተጨምቶ። ስለዚህ ሀበሉ አይበሉን ዕውቀትን ለምልሻ ተቀምጦ እያየን በዝባዳም ትከሻ ሀበሉ ሳይኖር አፍ ማሟሻ ሀበሉ ጀምር አስጀምሬዋለሁ። ጀምር ቲሽ ባትሪ ዘጋ። በእናት የምር ቻርጅ አድርገው ነው እንመለስ። አዎ የታባለብት ነው ሰላቢ ልጅ ቁጭ በልና እዚህ አውራ። አቤል ደወለው አላላ ይሄ ተከላላታ መግሰግደል አላላታ እግዚአብሔር ግድ ነው እንዴ ሆዴን ረግጬ ሁለት አይንን ሳላውጠው አንሳውና ለውድ ስፒከር አድርገው አነሳለሁ። ምንድነው አቤላ ይኸውልህ ከፋዘር ጋር እንጂ ሰምተኛ አይደለ? ከፋዘር ጋር አጄ ዞላ ዞላ አንተ ወሸላ የታባጠፍተ ነው ቤት እንዳለች አባትነቱን ታምናለህ አታምንም እያለች ነው። ደግሞ ይሩቱን እኮ አጫወትኳት ሸከሸኳት። ደግሞ ምን ነው ፋዘር ከሽሻ ጀምሯል የሚባለው ነገር ነው እንዴ? ቴክኖሎጂያ እንዴ ዮርዲ ወይ ለምሻ ሰላም ነው? እንዴት ነሽ? አላህ ከየት ነው የምትመጣው? ዛሬ የመንጃ ፍቃድ ፈተና የመጨረሻ ፈተና ነበረኝ። ተፈትኜ ነው የመጣሁት። ዋው ደስ ይላል። እና ሹፌር ልትሆን ነው? አዎ። ታዲያ ፈተናውን አለፍክ? አይ አልታወቀም ገና። ፈተናውን እየፈተነኝ የነበረ አስተማሪ በመኪና ቀጭቼው ሆስፒታል ገብቷል። እስከሚወጣ እየጠበቅኩት ነው።
መቼም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ? በአሁን ብዙ ችግር አለ። ኢትዮጵያ ሕዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። ዘይት 20 ብር ገብቷል። አንድ ፍሮ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ሹሮ 7 ብር ገብቷል። ምንም ችግር አለው። ሰው መኖር አይችልም። እያንዳንዳችን ኑሮውን አልቻልነው። ኑሮ በጣም ከብዶናል። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። ስለዚህ እንዴት አድርገን ነው መኖር የምንችለው? ለምሳሌ ስንዴ ተሰጠ። ስንዴ ማለት ስንዴ ብቻው ምን የምናደርገው ነገር የለም። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። አይን መግለጽ ይመስለኛል። አይን መግለጽ ነው እንግዲህ እንጃ እንደዛ ነው። ልክ ከተኛውበት መጀመሪያ አይኔን ነው የምገልጸው። ያው ቀጥሎ እንግዲህ የመጀመሪያ ስራ ከአይን እንዲህ ከመንቃት ከዛ በኋላ በጣም የሚገርም ጥያቄ ነው። በጣም የሚገርም ጥያቄ ነው። በፍጹም ይሄን ነገር አስቤ አላውቅም። ምክንያቱም አንዳንድ ጊዜ ከእንቅልፍ ስትነሳ ለምን ነቃሁም ትላለህ። ልተኛም ስትል የያዝከው ነገር አሁን ይህን ሳልጨርስ ለምን እተኛለሁ ትላለህ። ያው እንግዲህ 24 ሰዓት ቀን ነው ለእኔ። አንድ ቀን ጨለማ አይቼ አላውቅም። ያው በጨረቃም አማካኝነት በፀሐይ እኔ ጨለማ አይቼ አላውቅም። እና ከአሁን በኋላ እንጃ። ይሄ ጥያቄ በጣም ይገርማል። እባካችሁ አንተ በጣም የሚገርም ቁርስ አልል እንዴት ይሆናል? ቁርስ ደግሞ አይሆንም። አንድ 4 አርግልህ ሀ እንዲህ ነው ለ ሐመረው ሀ እንደዛ አርግልኝና እሺ ከጎኔ የሆነች ልጅ ካለች ያው መቼም እሷን ማየት ያው አለ እችል ለ ሽንኩርት ለምደ ያው ምናምን ሐመረው ሀ ሁሉም ሐመረው እኔ ፊቴ ውሃንም እኔ እንጃ። ግን እንደምን አደራችሁ አላውቅም። በእናትህ በጣም ብዙ ነው እኮ ከእንቅልፍ ስትል አይን መግለጽ ነው አንደኛው። እኔ እንጃ። ይህን ፓስተር ቶማስ ሊያውቀው ይችላል። ቤተሰብ አማካሪ ባሌ እኔን ትቶ ሌላ ሴት ጋር ሄደ። ታዲያ ይዞሽ ሂድ